ይሄ ምግብ ትበላለህ እሺ ይሄ ምግብ ካሰጣው ቢያንስ አንተ መግደል አጥያት አይሆንብኝም ይሄን ታውቃለህ ይሄን ብላ ትንሽ እሺ ግን በእጃ ትቀበለኝ እሺ እዚህ ጋር ግን ውሃ ሳይኑንም እንዳትነካካ እንጀራውን ብቻ እንደዚህ ብላና እሺ ይሄ በጣም እኮ ነው የሚያናደው እንዴት ነው እስካሁን ያልገደለው ይሄ ምግብ ብላ ቆይሽ አበላክ በኋላ አንድ ጥያቄ አሁን ምን አረገኝ ነው ያልሽው አንተ ቆይ የሌላ ሰው አሁንም ድፍረትን እኔን ያወራኝ ኧረ በላ የጁሃ ምንም የለችው ቆይ አንተ እቃት ነካካ አስቀምጣው እጅን ታጠብ ካልታጠብክ ምን ይሰራል ኧረ ምንም ኧረ እሱስ ልክ ነሽ አዎ ነይ ላጉርስ ይቅርታ ላጉርስሽ ብዬ ነው ነይ እናት አሁን ከመሬት ተነስቶ ሰው አሁን ምን አርጋት ነው አሁን እኔ እናት ነይ እስኪ ነይ ምን ታወቃና አሁን ነይ እስኪ እንዴ ሄደች እንዴ ነይ እየጠራሁሽ እኮ ነው ሰው ሲሞት ይበላል ተስፋ ስትቆርጥ እኮ ትበላለህ ብዙ ተስፋ ስለቆረጠ ነው የፈረው ማለት ነው ውሃ ይዛችሁ እንጠጣ ኧረ አንቆ ሊገለኝ ነው ውሃ የላችሁ እናት ወይስ በምግብ ልትገልኝ ነው ምንም ታውቃ መርዛ ነው No. ረቀስ ብለህ እያወራህ ይለፍ አባቴ እኔም ምንም ሳላወራ ነው ወደዚህ የመጣው አንተ ለምንድን ነው የምትለፈልፈው ዝም ብለህ ተለምደ እየረበሽከኝ እኮ ነው እንደዛ አይደለም እኔ እንዴት ልረፍ ቤቴ እሱ ልክ ነህ ግን ማለት ነው ስላነቀኝ ምግባችሁ በጣም ነው የሚጣፍጠው እልዛ ቆሻሻ ካንተ እጅ ነው የምቀበለው ጭራሽ እሺ ይኸው ተቀበይው እዚህ ጋር አስቀምጪ ያው አንተ መሞት ፈልጋል ማለት ነው እኔ አዝኜልህ ትንሽ ላስቆይ ነው ቶሎ በለው ቾክላል ይሄ ምን አይነት ሰው ነው ምን አይነት ድንጋይ ነው አሁን ቤት ገለኝ ምን ደንገረሽ አንተ ዝም ብለህ ትፈላል እኔ ደስ ብሎኝ እኮ ነው እንዴ ስራ እኔ ቤት ውስጥ ውጪ ካስወጣሁት ውጪ ላይ አይኑን ያፈጣል አይን እንዳለ ሰው ምግብ በልቶ ማያውቅ እዛ አስቀምጣው ሰው መጥቶ ይወስዳሉ እኔ መልግም ማለት ነው እኔ ተስፋ ስለቆረጥኩ ብሞትም እኮ ችግር የለም በጣም በደስታ ይጠበቅኩ እኮ እስካሁን መኖር ራሱ እኔ ራሴ ገርሞ እኔ ቦን እኔ ገድዬክ ነበር አንተ መሞት አለብህ ሲጀመር ተከነሽ ነታ ለምን መሰለሽ እኔም አሁን በክራንት ስለደረሰብኝ እንዳም ቶሎ በል ቁጭ ብዬ ከሚጨነቅ ቶሎ ልሂድ ቶሎ በል አንተ በህይወት ከዚህ ቤት አትወጣ አረ አንተ በጣም መሞት አለብህ ይሄ ነው ወቅ ካሁን በኋላ ድምጽን ካሰማ ግን እገላለሁ ራሴ ነው መጨረስ እሺ እናት ቶሎ ብንሞት ብዬ አንደ ግቢ ገብቻለሁ እናት ቁጭ በል አንተ እኔም እዚሁ ሻግቷል እንደው እዚህ ላይ ቁጭ በል ሰላም አንተ ደግሞ ምን አርገህ ነው የመጣህ አረ ያው ነው ቀዩን ልጃቸው ነው መሰለኝ አዩአት በማየት ብቻ እንግዲህ በማየት ነው የመጣህ አንተስ ምን አርገህ አንተ ቀላል ነው እኔ ጠቀስኳት ጥቂሳ አዎ ይሄ አንድ አይን መጨፈኑ ነው እንደዚህ አንተ ካልሞትክ ነው ምንም አልሆነም ለምን መሰለህ እኔ እኮ አይኔ ነው ድንገት አዩአት እንጂ እኮ ምንም አላል ስንት ቀን ነው አንተ ቀናል እኔ አንድ ሳምንት ሞንቶ ማዝማ እዚህ በስብሳላ ምግብ ይሰጣሉ ግን ምግብ ይባላል እንደፈለኩ ባላል ኧረ እባክህ ሆኖልኛል ኧረ ጠቅሳታለሁ ሆኖልኛል ኧረ ጨምሩልኝ